ወልድ ፍስ ቅዱስ አዳም ላይ ካሜን የቅዱስ ጊዮርጊስ ተአምር ማለት ነው። የቅዱስ ጊዮርጊስ ሁሉ ሻማ በቅዱስ ጊዮርጊስ ስም ሲለኩ ዛሬ ማለት ነው ሁሉ ወደ መስቀል ተቀየረልኝ። ክብር ምስጋና ለጌታዬ ይሁን። በእውነት ቅዱስ ጊዮርጊስን አመስግኑልኝ። በእውነት እግዚአብሔር የፈለገው ሰው ማንም እግዚአብሔር ከኛ ጋር ነው። ክብር ምስጋና ለቅዱስ ጊዮርጊስ ይሁን። በእውነት ሁላ አያችሁ አራት ሻማ ወደ መስቀል አራቱ ትልቁ ሻማ እዚህ ጋር አለ አያችሁ። ይሄ ደግሞ ትናንሹ ወደ መስቀል ተቀየረ። ክብር ምስጋና ለቅዱስ ጊዮርጊስ ይሁን። በወደ ፈስ ቅዱስ አዳም ላይ አሜን። ሰላም እግዚአብሔር ነው እናንተ ይሁን። ዛሬ ደግሞ እውነት እንጃ ዛሬ መናገር አልችልም። አያችሁ ዛሬ ደግሞ ቅዱስ ጊዮርጊስ እኔ በእውነት ምን ላናገራችሁ። ዛሬም ሻማውን ለወደ መስቀል ተቀየረ። አያችሁ ዛሬ አሁን ማለት ነው እኔ መናገር አልችልም። ያው ቃላት በጣም አጥረብኝና ያው አያችሁ መስቀል ማለት ነው እኔ ምን ለማናገር አልችልም። በእውነት ቃላት አጠረብኝ። እና እንኳን ታች ለቅዱስ ጊዮርጊስ ፈረሰኛ እንኳን ታች ቅዱስ ጊዮርጊስ ፈጥኖ ድረሰላችሁ ተች ወንድሞቼ። እና አያችሁና በእውነት ምንም መናገር በቃ ቃል አጠረብኝና አያችሁ ዝም ብላችሁ ብቻ ተመልከቱ እህቶች ወንድሞቼ። የባለፈ እንዳይመስላችሁ አሁን ዛሬ አሁን ነው አያችሁ። የባለፈው አይደለም የአሁን ነው አሁን። አቤት ጌታዬ ሆይ ተመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የልዑል እግዚአብሔር ቤተሰቦች ሰላም እግዚአብሔር ለእናንተ ይሁን። የኦርቶዶክስ ተዋሕዶ የሱዳ የመምህር ግርማ ፍሬዎች እና የንስሐ መርከብ የምትገኙ ወንድሞቼ አባቶቼ ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ አሜን። እግዚአብሔር ያደረገልኝ ያው ለካፍላችሁ ወድ ያለው እህቶቼ እና ወንድሞቼ ማለት ነው። እኔ የሚገኘው መጀመሪያ ሳዑዲ አረቢያ ነኝ። እህታችሁ ወለተ እግዚአብሔር ወይም ሰላም እባላለሁ። ባለፈው ወር ማለት ነው 23 ቅዱስ ጊዮርጊስ ማለት ነው የባለፈው ቪዲዮም ፎቶም አለ። ቅዱስ ጊዮርጊስ ያው ጸሎት ጨርሼ ጸሎት አድርጌ የመምህር ግርማ ሁሉ ትምህርት መጀመሪያ አካታተል ነበር ማለት ነው። የመምህር ግርማ በደንብ ትምህርቱ ዝም ብለ ዝም ሳይሆን ሰምተ ግዴታ መተግበር አለብን ማለት ነው። የአባታችን የመምህር ግርማ ሁሉም ሁሉን የማድርገው በቃ እንዳሉ ማለት ነው። ለሰይጣን እንዴት መቃጠል እንዳለብን ሁሉ በቃ ያው ይተቡም ገባለው። ከዛም በማህበራችን ይታላለፋል ያው ኦርቶዶክስ መርከብ ማለት ነው። በዛ ሁሉም አዳምጣለሁ እከታተላለሁ ማለት ነው። ከዛ በሱ ተደረኬ በቃ አዳመጥኩና በእውነት በዚህ ማህበር ከገባው ያው አንድ አመት እየተቀረበ ነው 8 ወር ምናምን ነኝ እና በደንብ በቃ ትምህርቱ በደንብ እንደምከታተለው አዳምጣለሁ። በቃ ስራ እንኳን በዛኝ በቃ ሄድፎን አድርጌ አዳምጣለሁ። አዳምጥኩ ልክ እንዳሉ በቃ እንዴት በቃ መቃጠል እንዳለብን የርኩሳ መናፍስት በደንብ እንትን ኮኝ ሁሉም ያው በልቦና ያደረኝ እና እግዚአብሔር ተመስገን እንደሱ ያሉኝ እኔም ጸሎቱም እንደዛ አድርጋለሁና ያው እግዚአብሔር የተመሰገነ ይሁን። አንዳንድ በዓላት አከብራለሁ። ከዛም በጣም የሚወደው ቅዱስ ጊዮርጊስ እና ስማ ሻማ ለኮሴ ያው በችለው ማለት ነው። እንደዛ አድርጌ ያው ጸሎት ሳድርግ ስጨርስ በቃ ባለፈው ወር ማለት ነው አሁን 3ኛው ወር ነው እንደዚህ ሻማው ስለኩስ ሻማ ወደ መስቀል ተቀየረ ማለት ነው። እግዚአብሔር የተመሰገነ ይሁን እና እንደዚህ ሆነ ማለት ነው። ሻማው ተመልከቱ ማለት ነው። እና አራት ሻማ አለ ላይ ማለት ነው። ይሄ ባለፈው አራት ሻማ ነው። ይሄ ባለፈው 3 ወር ማለት ነው። እና እንደዚህ ሆነ ማለት ነው። እግዚአብሔር የተመሰገነ። ከዛ ደግሞ ዛሬ ደግሞ በእውነት ጸሎት ጨርሼ በቃ ስግደቱም በቃ ሁሉም ጸሎት እንዴት በቃ ማለት ነው ልክ በቃ በውስጥ ያለም ተንበርከክ እያልኩ መጀመሪያ በውስጥ ያለ ተንበርከክ ስገድ እያልኩ ነኝ በቃ መጸለያው ልክ እንደ መምህር ግርማ የሚያስተምረኝ ማለት ነው። በውስጥ እየተደበከና ስገድ በቃ
እያልኩ ሰግድ ስጸልይ ማለት ነው። ከዛ ሰልይ ጸሎት አድርጌ ጨርስ ሻማውን ግምጥል ቤባየው በቃ መስቀል ማለት ነው። እና እግዚአብሔር የተመሰገነው እህት ወንድሞቼና የመምህር ግርማ ፍሬዎች ሁላችሁ ያው ጠንክራችሁ የመምህር ግርማ የሚያስተላልፍ ትምህርት ማዳመጥ አለባችሁ። ዝም ብላችሁ ሰምታችሁ ወይ በሚመር ወይ ሞባይል መቸገር ሳይሆን ሁላችን ማዳመጥ አለብን። ሰምተን ደግሞ በቃ በተግባር ማሳየት አለብን። እህቶቼ በእውነት እህት ወንድሞቼ ሁላችሁ ማለት ነው ማተግበር አለብን እና እንደኔ እግዚአብሔር በእውነት እንደሰማኝ እንደናንተ መስማችሁ እግዚአብሔር የተመሰገነ አዩና የዛሬ ሻማ ሁለት ሻማና የቅዱስ ጊዮርጊስ በሞባይል ስክሪን ያለ የዛሬ ማለት ነው ሁለት ሻማ ሶስተኛ ማለት በዚህና የቅዱስ ጊዮርጊስ ፎቶ አለ በሞባይል ውስጥ ማለት ነው። ይሄ የዛሬ ነው። የባለፈው አራት ሻማ ነው እና ተመልኩት እህት ወንድሞቼ በእውነት በጣም ደስ የሚል ድንቅ ነውና መምህር ግርማ በእውነት ለመምህራችን መምህር ግርማ በጣም እድሜ ጤና ይስጥልኝ። በእውነት እኔ በጣም ደካማ ቢሆንም የሱ ትምህርት በመዳመጤና ለከ እንደዚህ እንቅፋት የመሆነኛል ለርኩሳን ስላለኝ ቢስጠልይ ስንት በውስጥ የምረብሽ የነበረ አሁን በቃ ትምህርቱ ቢከታተል በቃ አሁን እግዚአብሔር የተመሰገነ ይሁን ደህና ነኝ። የሆነ ነገር በውስጥ የነበረም በቃ ብዙ ነበረኝ ብዙ ማለት ነው እና ሪከርድ አይበዛብኝ ከብዙ ነገር በውስጥ የምፈታተነኝ ነበር ማቋረጥም አሁንም እግዚአብሔር በጸሎቴም እንደዚህ ተአምር ያደረገን ሌላም ብዙ አለ። ግን እግዚአብሔር የተመሰገነ ይሁን። እህቶቼ ወንድሞቼ እግዚአብሔር እና አመስግኑ ለቅዱስ ጊዮርጊስም ሁላችን ጋር ይሁን። ወስብሐት ክብር አሜን።